በአንድ እጃችን ዲግሪ በሌላኛው እጃችን ደግሞ የስራ ልምድና ስኪል ይዞ መውጣት ነው። ማንም ተመርቆ ስራ አጥ መሆን አይፈልግም። እንደ አብዛኞቻችሁ እኔም ይህንን ስሜት በደንብ አውቀዋለሁ። አንደኛ የፍቅር ግንኙነት ውስጥ አልገባውም። ሁለተኛ በዩኒቨርሲቲ ተማሪ ዘንድ ሁላችንም የምንጋራው አንድ የጋራ ችግር አለ። በአንድ በኩል ጥሩ ውጤት ማምጣት እንፈልጋለን፣ በሌላ በኩል ደግሞ ስለ ወደፊት የፋይናንስ ነጻነትና ተመርቀን ከወጣን በኋላ ስለምናገኘው የስራ እድል እንጨነቃለን። ለፈተና ለማጥናት ትቀመጣላችሁ፣ ግን አእምሯችሁ ይህንን አንብቤ ብመረቅ ስራ አገኛለሁ ወደሚል ሀሳብ ይወስዳችኋል። ውጤታማ ለመሆን ትሞክራላችሁ፣ ግን በሶሻል ሚዲያና በሌሎች ትኩረታችሁን በሚወስዱ ነገሮች ትረበሻላችሁ። እንደ አብዛኞቻችሁ እኔም ይህንን ስሜት በደንብ አውቀዋለሁ። ብዙዎቻችን ይህንን ችግር ለመፍታት የሚሞክረው በጉልበት ነው። ጠንክሬ አነባለሁ ብለን በራሳችን ቃል እንገባለን። ነገር ግን ምርምሮችና የራሴን ተሞክሮ እንደሚያሳየው ተነሳሽነት ወይም ሞቲቬሽን ብቻውን አስተማማኝ አይደለም። የዛሬ ፍላጎታችሁ ነገ ይጠፋል። እኛ እንደ ተማሪ የሚያስፈልገን ሞቲቬሽን ወይም ተነሳሽነት ሳይሆን ሲስተም ነው። በዚህ ቪዲዮ አውስቲ የመጨረሻ ዓመት የኮምፒውተር ሳይንስ ተማሪ ሆኜ ነጥቤን ከ3.5 በላይ አስጠብቄ በጎን ደግሞ እንደ ፍሪላንሲንግ እና የዩቲዩብ አውቶሜሽን ቪዲዮዎችን የምሰራበትን ሲስተም አካፍላችኋለሁኝ። እነዚህን ነገሮች የማድረግበትን መንገድ በሁለት ዋና ዋና ክፍሎች ከፍዬ ያሳያችኋለሁኝ። እነሱም የአጭር ጊዜ መርህ ወይም ሲስተም እና የረጅም ጊዜ መርህ ወይም ሲስተም። አሁን ባላችሁበት ሰዓት ትኩረት ሰጥታችሁ የመስራት ችሎታችሁን እንዴት ታሳድጋላችሁ? ሁለት ዋና ዋና ነገሮችን እኔ በዋነኝነት እጠቀማለሁኝ። የመጀመሪያው የፖሞዶሮ ቴክኒክ ነው። ብዙዎቹ የፖሞዶሮ ቴክኒኮች ለዲፕ ወርክ 25 ደቂቃ እንድትጠቀሙ ይመክራሉ። ግን ለአብዛኛው ትልቅ ስራዎች ማለትም ለቪዲዮ ኤዲቲንግ፣ ለኮንቴንት ክሬሽን፣ ለፋይናል ጥናቶቻችሁ 25 ደቂቃ ወደ ዲፕ ወርክ ለመግባት ብቻውን በቂ አይደለም። ስለዚህ እኔ ለ50 ደቂቃ ትኩረት ሰጥቼ እሰራለሁኝ፣ ለ10 ደቂቃ ደግሞ አእምሮዬን አሳርፋለሁ። ይህንን በቀን 3 ጊዜ ማድረግ አብዛኛው ተማሪ በሳምንት የሚሰራቸውን ስራዎች በአንድ ቀን እንድሰራው ያስችለኛል። በሁለተኛነት በአጭር ጊዜ መራችሁ ውስጥ ማካተት ያለባችሁ ነገር ግባችሁን መወሰን። ይህ ህግ የሚሰራው የሆነ ስራ ለመስራት ወይም ለማጥናት ከመዘጋጀታችሁ በፊት ምን ማጠናቀቅ እንዳለባችሁ መወሰን ነው። ለ50 ደቂቃ አጠናለሁ ሳይሆን በማጠናው ሰብጀክት ላይ 50 ደቂቃ ውስጥ አንድ ምዕራፍ እጨርሳለሁ የሚል ግብ ማስቀመጥ መቻል ነው። አእምሯችሁ የበለጠ አቅሙን የሚጠቀመው ትክክለኛ ግብ ሲኖረው ነው። ግቡ ደግሞ ጊዜውን ወይም 50 ደቂቃውን ለመሙላት ሳይሆን ትክክለኛ ውጤት ለማምጣት የሚያስገድዳችሁ ግብ ነው። እሺ፣ የፖሞዶሮ ቴክኒኮችን ወይም ሌሎች የአጭር ጊዜ መርሆችን ተጠቅማችሁ የዛሬ ቀናችሁን ማኔጅ ማድረግ ትችሉ ይሆናል። ነገር ግን ይህንን ለ1 ዓመት ለ2 ዓመትና ከዛ በላይ ላሉ ዓመታት ለማስቀጠል በሾርት ተርም ጎሎች ብቻ ከባድ ሊሆን ይችላል። ስለዚህ እዚህ ጋር የረጅም ጊዜ መርሆች ያስፈልጓቸዋል። እነዚህ የረጅም ጊዜ መርሆች በየቀኑ ፕሮዳክቲቭ ከመሆን ይልቅ ከኢነርጂ ማኔጅመንት ጋር የተያያዙ ናቸው። ስለዚህ እነዚህ የረጅም ጊዜ መርሆቻችሁን ለማሳካት 3 ዋና ዋና መርሆች መጠቀም ትችላላችሁ። የመጀመሪያው መርህ አካባቢያችሁን መምረጥ። ቪዲዮቼ ለረጅም ጊዜ ስትከታተሉ ከነበረ እንደምታውቁት እኔ የኮምፒውተር ሳይንስ ዲፓርትመንት ከገባው ጊዜ ጀምሮ ማለትም ላለፉት 2 ዓመታት ከዶርም ወጥቼ ባለሁበት ዩኒቨርሲቲ አካባቢ ቤት ተከራይቼ ነው የምኖረው። ይህን ያደረግኩት ለምቾት ብዬ አይደለም። ምክንያቱም ፕሮዳክቲቭ የመሆን ጉዳይ በአብዛኛው የአካባቢያችን ውጤት ነው። ጫጫታና ብዙ ሰው ባለበት አካባቢ ትኩረታችሁን ሰብስባችሁ ዲፕ የሆነ ወርክ ለመስራት እጅግ በጣም ብዙ ኢነርጂ ታባክናላችሁ። ያንን የምታባክኑት ኢነርጂ ደግሞ ለትምህርት ወይም ስኪላችሁን ቢልድ ለማድረግ ብትጠቀሙበት የተሻለ ነው። እርግጥ ነው ቤት መከራየት ለሁሉም ሰው አማራጭ ላይሆን ይችላል። ግን ዋናው ሀሳብ የራሳችሁን ስትራቴጂክ ቦታ መፈለጋችሁ ላይ ነው። ለኔ የተከራየሁት ቤት እንደሆነ ሁሉ ለእናንተ ደግሞ የላይብረሪ ጸጥ ያለ ኮርነር ሊሆን ይችላል። ዋናው ቁም ነገር ለራሳችሁ ለዲፕ ወርክ የሚሆን ሊረብሻችሁ የማይችል ድብቅ ቦታ ማግኘት መቻላችሁ ነው። በሁለተኛነት የረጅም ጊዜ መራችሁ ውስጥ ማካተት ያለባችሁ ነገር እንቅልፋችሁን ማስቀደም። ብዙ ጊዜ እንቅልፍ ለደካማ ወይም ለሰነፍ ሰው ነው የሚባለው ከሳይንስ አንጻር የተሳሳተ ነው። በቂ እንቅልፍ ወይም ከ6 እስከ 7 ሰዓት ከሌላችሁ የረጅም ጊዜ የማስታወስ ችሎታችሁና ኮምፕሌክስ ፕሮብሌሞችን የመፍታት አቅማችሁ ይቀንሳል። ይህንን የምላችሁ በግምት አይደለም። ረጅም ጊዜ የሚወስዱ ወይም ከፍተኛ አቅም የሚጠይቁ ስኪሎችን ለመገንባት ትናንት የተማራችሁትን ትምህርት ዛሬ መጠቀም አለባችሁ። ስለዚህ ጥራት ያለው እንቅልፍ መተኛት ለረጅም ጊዜ የመማር አቅማችሁ ዋስትና ነው። በሶስተኛነት የረጅም ጊዜ እቅዳችሁን ለማሳካት ዋጋ መክፈል። አንድ ነገር ስትመርጡ የምታጡት ሌላ ነገር አለ። ይህ በኢኮኖሚክስ ኦፖርቹኒቲ ኮስት ይባላል። ይህ መርህ በቀላል አማርኛ ሲገለጽ አንድ ነገር ለማግኘት ሌላው መተው ግድ ነው። እኔ አሁን ባለሁበት የሰልፍ ዲቨሎፕመንት ወቅት ላይ 2 ትልልቅ ውሳኔዎችን በዩኒቨርሲቲ ቆይታ ያድርጋለሁ። አንደኛ የፍቅር ግንኙነት ውስጥ አልገባውም። ሁለተኛ ከጓደኞቼ ጋር የማጠፋውን ሰዓት በከፍተኛ ደረጃ ቀንሻለሁ። አብዛኛው የፍቅር ግንኙነትና ማህበራዊ ህይወት የሚወስደውን ጊዜ ሙሉ በሙሉ ለክህዶት ግንባታና ለትምህርት ሰጥቻለሁ። ለምሳሌ ዛሬ በወሬ ብቻ ያጠፋችሁት ጊዜ በረጅም ጊዜ ሲታይ የ400 ሰዓት የኮድ ልምምድ ወይም የ10 የፍሪላንስ ስራ ማጣትን ያስከትላል። ይህንን የጊዜ ኢንቨስትመንት መረዳት በ4 ዓመት ውስጥ ከብዙሃኑ ተማሪ ተለይቶ በስኪል ለመመረቅ ቁልፍ መርሃችሁ ሊሆን ይገባል። እርግጥ ነው ይሄ ሁሉ ሲስተም ሁሌም በትክክል ይሰራል ማለት አይደለም። እኔም ብዙ ጊዜ ተጠቅሜው ፌል አድርጎብኛል። ነገር ግን ይህ ሁሉ ጥረት ፐርፌክት ወይም ፍጹም ተማሪ ለመሆን አይደለም። ምክንያቱም እኛ ሮቦቶች አይደለንም። ዋናው አላማችን ከዩኒቨርሲቲ ስንወጣ ዲግሪ ብቻ ሳይሆን በአንድ እጃችን ዲግሪ በሌላኛው እጃችን ደግሞ የስራ ልምድና ስኪል ይዞ መውጣት ነው። ማንም ተመርቆ ስራ አጥ መሆን አይፈልግም። ስለዚህ አንድ ቻሌንጅ ልስጣችሁ። ከዩኒቨርሲቲ ትምህርታችሁ ውጪ አንድ ስኪል ምረጡ። ምናልባትም ቪዲዮ ኤዲቲንግ፣ ኮዲንግ፣ ኮንቴንቶችን መስራት ወይም ሌላ። ለቀጣይ 30 ቀናት በየቀኑ 50 ደቂቃ መድባችሁለት እሱ ላይ በደንብ
አድምጣችሁ ስሩ። ይሄ ቪዲዮ ጠቅሟችኋል ብዬ ተስፋ አድርጋለሁ። እንደዚህ አይነት ቪዲዮዎችን እንድሰራላችሁ የምትፈልጉ ከሆነ በኮሜንት ሴክሽን ስር ላይ ያሳውቁኝ። ይሄ ቪዲዮ ደግሞ ይጠቅማችኋል ብላችሁ ለምታስቧቸው ጓደኞቻችሁ ሼር አድርጉላቸው። እንዲሁም ደግሞ በዚህ ቪዲዮ ላይ ያላችሁን ሀሳብ አስተያየቶቻችሁን አስቀምጡልኝ። ምክንያቱም የእናንተ ሀሳብ አስተያየት በቀጣይነት ቪዲዮዎችን እንድሰራላችሁ እጅግ በጣም ያግዘኛል። አሁን ላይ 2.9 ሰብስክራይበር ላይ ነን። 3000 ከገባን በጣም ትልቅ ነገር ነው። ስለዚህ ይሄ ቪዲዮ ከመቼውም በላይ ካነሳሳችሁ ሰብስክራይብ በማድረግ ቤተሰቡ ነው። በቀጣይ ቪዲዮ እስከምንገናኝ ቻው ቻው።